እንደምን ቆያችሁን የተከበራችሁ ተመልካቾቻችን። ይህ ጤና ነክ መረጃዎችን ወደ እናንተ የምናደርስበት የስነ ጤና ዩቲዩብ ቻናላችን ነው። በዛሬው መረጃችን የሬዚደንት ሐኪሞች በእንግሊዝ አድማ ላይ መሆናቸውን፣ የፕላስቲክ ምርቶች በእርጉዞች ላይ ስለሚያስከትሉት ጉዳት አዲስ የወጣ የጥናት ውጤትን፣ በእግር መጓዝ አለው ስለተባለው ጥቅም፣ የዝንጀሮ ፈንጣጣ በሽታ ወረርሽኝ በሲንጋፖርና ኢኳዶር መከሰቱንና በካሊፎርኒያ ዩኒቨርሲቲ ጥናት መሰረት ሜዲቴሽን አለው የተባለውን ጥቅም እነግራችኋለን። ከኛ ጋር ቆዩ። ሮይተርስ እንደዘገበው በአሁኑ ሰዓት የእንግሊዝ ሬዚደንት ሐኪሞች ከአፕሪል 7 እስከ አፕሪል 13 የሚቆይ የ6 ቀን አድማ ላይ ይገኛሉ። የዚህም አድማ ዋና ምክንያቶች ለሐኪሞች የሚከፈለው ክፍያ በረጅም ጊዜ እያሽቆለቆለ መምጣቱና ወቅቱን ያላገናዘበ መሆኑ እንዲሁም ከስራ ጫናው ጋር የማይመጣጠን የሰራተኛ ቁጥር እንዲሁም ክህሎትን የሚያዳብሩ ሙያዊ ስልጠናዎች የተመቻቹ አለመሆናቸው ዋና ዋናዎቹ ናቸው ተብሏል። መንግስትም ለዚሁ የሬዚደንት ሐኪሞች በሰጠው ምላሽ የሐኪሞች ክፍያ በ3.5% ለመጨመርና በረጅም ጊዜ ደግሞ በ35% ለመጨመር ያቀረበውን ሀሳብ እንዲሁም የተለያዩ ስልጠናዎችን የማዘጋጀት መፍትሄ በጤና ባለሙያዎቹ ዘንድ ተቀባይነት አላገኘም። ጤና ባለሙያዎቹ መንግስት ያቀረበው የክፍያ ጭማሪ በረጅም ጊዜ ዋጋውን እያጣ የመጣውን ክፍያቸውንና የወቅቱን የኑሮ ግሽበት ከግምት ያላስገባ ነው በማለት ውድቅ አድርገውታል። በዚህ አድማ ምክንያት የጤና አገልግሎት መቆራረጥና መዘግየት እንዲሁም ወደ 300 ሚሊዮን ፓውንድ የሚደርስ ኪሳራ በአገሪቱ የጤና ዘርፍ ላይ መድረሱም ተገልጿል። የሀገሪቱ መንግስትም የጤና ባለሙያዎቹ በቂ ክፍያ እያገኙ መሆኑንና ይህን አድማ በዚሁ የሚቀጥሉ ከሆነ ታካሚዎች ላይና የሀገሪቱ ጤና ስርዓት ላይ የሚያደርሰው ጉዳት ቀላል እንደማይሆን ገልጿል። እንደ ዘጋርዲያን ዘገባ የሀገሪቱ መንግስትና የጤና ባለሙያዎቹ መግባባት ላይ ካልደረሱ የስራ ማቆም አድማው ሊቀጥል ይችላልም ተብሏል። በኮንጎ ከ2022 ጀምሮ የተከሰተው ሞንኪፖክስ ወይም የዝንጀሮ ፈንጣጣ ወረርሽኝን መቆጣጠር መቻሉን የሀገሪቱ ጤና ሚኒስቴር አስታውቋል። ሆኖም በተመሳሳይ ጊዜ ይኸው ወረርሽኝ በሲንጋፖርና በኢኳዶር መከሰቱን የእንግሊዝ መንግስት ተቋም የሆነው ዩናይትድ ኪንግደም ሄልዝ ሴኩሪቲ ኤጀንሲ ተናግሯል። የአሜሪካ ሄልዝ አሶሲዬሽን በምህጻረ ቃል DEH በመባል የሚታወቀው የፕላስቲክ ምርቶችን ለስላሳና በቀላሉ እንዲተጣጠፉ ለማድረግ የሚጠቅሙ ኬሚካል በዓመት ውስጥ ብቻ ያለ ጊዜያቸው እየተወለዱ ላሉ 2 ሚሊዮን ህጻናት ምክንያት መሆኑን ገልጿል። ይህ ኬሚካል የምግብ ማሸጊያዎችን፣ የፕላስቲክ መያዣዎችን፣ የኮስሞቲክ ምርቶችንና የሕክምና መሳሪያዎችን ጭምር ለማምረት የሚጠቅም በመሆኑ ለእነዚህ እቃዎች ተጋላጭ የሆኑ እናቶችን ያለ ጊዜው ለሚመጣ ምጥ ይዳርጋቸዋል ተብሏል። አንድ ጥናት እንዳመለከተው በየቀኑ የምናደርገው እንቅስቃሴ ለልብ፣ ለስኳርና ለካንሰር የመዳረግ እድላችንን እንዲሁም በእነዚህ በሽታዎች የመሞት እድላችንን በከፍተኛ ሁኔታ እንደሚቀንስ ተረጋግጧል። በየቀኑ ከምናደርገው የእግር ጉዞ የተወሰኑ እርምጃዎችን መጨመር ብቻውን ለእነዚህ በሽታዎች የመጋለጥ እድላችንን በከፍተኛ ሁኔታ ይቀንሳል ተብሏል። የዩኒቨርሲቲ ኦፍ ካሊፎርኒያ አጥኚዎች በቅርቡ ባደረጉት ጥናት ሜዲቴሽን ማድረግ በአእምሯችን ውስጥ በሚገኙ የነርቭ ስርዓት መካከል የሚገኘውን ግንኙነት በእጅጉ እንደሚጨምርና በሽታን የመከላከል አቅምንም እንደሚያሳድግ ተደርሶበታል። ይህም ትኩረት የማድረግ አቅማችንንና ስሜታችንን የመቆጣጠር ብቃታችንን በእጅጉ ያሻሽላል። በቀጣይ እነዚህን የመሳሰሉ ድንቅ የጤና መረጃዎችን፣ በጤናው ዓለም የደረሰባቸውን አዳዲስ ግኝቶችን፣ አስገራሚ የሕክምና ውጤቶችንና ቴክኖሎጂዎችን የተመለከቱ ወሬዎችን መስማት ከፈለጉ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። መልካም ጊዜ።